ደብዳቤ ማህበረ ቅዱሳን የትያግርኞች ጣቢያ ጽሕፈት ቤት የእንኳን አደረሳችሁ መልእክት ነው። አንዴ ይህንን ደብዳቤ የእንኳን አደረሳችሁ መልእክት አንቤ ጨርሳለሁ ማለት ነው። ታኅሳስ 9 ቀን 2018 ዓ.ም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሕፃን ተወልዶልና ወንድ ልጅም ተሰጥቶልናልና አለቅነቱም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ትንቢተ ኢሳይያስ 9:6 ክቡራን የእግዚአብሔር ቤተሰቦች ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ። በዓሉ የሰላም የፍቅር የመተሳሰብና የበረከት በዓል ይሁንላችሁ። በዓሉን ማክበር እንደ ሰብአ ሰገል አከባበር እንድንሆን በታላቅ ትሕትና እንጠይቃለን። ሰብአ ሰገል መሪያቸው የነበረው ኮከብ ሲያጡት ወደ ሄሮድስ መጡና የተወለደው ንጉሥ ወዴት ነው አለው። መንገድ ከጠፋ መሪ ኮከብ አጣ። ልደቱን የፈለግንበት እናክብር አላለም። የተወለደው ወዴት ነው ብለው ቤተ መንግሥት ሄደው ጠየቁ። ጥሩ በዓል በተሻለ ለማክበር ከቤተ መንግሥት የተሻለ ስፍራ የለም። ቤተ መንግሥት ጮማ እየቆረጡ ወይን ጠጅ እየጠጡ በዘፈን በጭፈራ በዓሉን በድምቀት ማክበር ይችላሉ። እነሱ ግን የትም ቢሆን የተወለደውን ንጉሥ ሳናገኝ አንቆምም አሉ። ወዳጅ አንተ የጌታን ልደት የት ታከብራለህ? መቼም ልደት የሚከበረው ባለቤቱ ባለበት ስፍራ ነው። በእውነት የአይሁድ ንጉሥ የተወለደው የት ነው ብለህ ጠይቀሃልን? የሚመራኝ ኮከብ የለኝም ትለኝ ይሆናል። ምንም ቢሆን ግን ሕፃኑ በሌለበት ልደቱን ለማክበር መወሰን የለብህም። እሱ በጸጋ ሲሆን እንደ ድሃ፣ ባለጸጋ ሲሆን እንደ ድሃ በከብቶች በረት የተወለደ ንጉሥን በሚያሳልፍ በደስታ አትለውጠው። የሚያዙን ደስታን አብዝቶ መብላት፣ አብዝቶ መጠጣት፣ ዘፈን፣ ዝሙት፣ በአጠቃላይ ቅዱስ ጳውሎስ የሥጋ ፈቃድ የተገለጠ ነው እንዳለ በገላትያ ምዕራፍ 5 እንዳስቀመጠልን የሥጋን ፈቃድ መፈጸም ከእግዚአብሔር በረከት የልደቱን ትርጉም ያሳጣል። ሰብአ ሰገል በኮከብ ተመርተው ቤተልሔም ደርሰው ለተወለደው ሕፃን አይሁድ ቅዱስ ወርቅ፣ ዕጣን፣ ከርቤ ገብረው ተባርከው ሲመለሱ አንተ ደግሞ ባልተፈቀደለት ስፍራ በመገኘት በረከትን እንዳታጣ። ቤተ ክርስቲያናችን ጀርባ አጥንት የሆኑ ልጆቻችን የሰንበት ትምህርት ቤት አባላት፣ ወጣቶች፣ የተለያዩ ማህበራትን የልደት በዓልን እጅግ በተለየ መልኩ ለማክበር በጣም ደክመዋል፣ ወጪ አውጥተዋል። እናም የተወደዳችሁ ክርስቲያን በተደከመው ድካም ተጠቅማችሁ በሕይወታችሁ ለውጥ ማምጣት አለባችሁ። እኛም በዓሉን ከጎረቤት ከወዳጅ ከዘመድ አዝማድ ጋር ስናከብር ያጡ የነጡ የጤና እክል ያጋጠማቸው በእስር ቤት ያሉትን ወገኖች በማሰብ በዓሉን ማክበር እንዳለብን ለትውልድ እናስተላልፋለን። አደራ ጭምር መልእክታችን ነው። በመጨረሻይቱም በየአይነቱ ልዩ የሆነው ዝማሬ አእላፍ የተሰኘው የዝማሬ ፕሮግራም ከ3 ወር በላይ በራችሁ የሰንበት ትምህርት ቤት አባላት ድጋፍ ላደረጋችሁት ግለሰቦች በሙሉ እግዚአብሔር ይስጥልን። የልደቱን በረከት ይድረሳችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ማህበረ ቅዱሳን የትያግርኞች ጣቢያ ጽሕፈት ቤት አስተዳዳሪ ጠባቂ አባታዊ ቡራኬያቸው አባታዊ መልእክታቸውን አስተላልፈው ፕሮግራሙ የሚፈጸም ይሆናል። በሰበካ ጉባኤ ደግሞ የተዘጋጀ ዝግጅት አለ። በጸሎት ጻድቅ እሳት ቀምቶ እንዳደረ ብሎ መልእክታቸውን ያስተላልፋሉ። ደግሞ በቀኝ በግራ በፊት በኋላ እግዚአብሔር በታች ሆነው የከተማይቱ የሚሊሻ መከላከያ ሌሎችም አካላትን አመስግኑልን ብለዋልና እግዚአብሔር ይስጥልን። ወደ አባታችን ወስዳቸዋል። እሺ አባታችንን ተቀበሉልን። 1000 ብር ኢሳያስና ቤተሰቡ 1000 ብር አንድ እናት ስለ ገብርኤል ይባላሉ። 300 ብር ገቢ አድርገዋል። እግዚአብሔር ይስጥልን። እግዚአብሔር ይቀበልልን። ከተቀመጣችሁ ተነሱ። በሰላም ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መላከ ብስራት፣ ክቡር ወላዲተ አምላክ የተከበራችሁ በዚህ 3 ቀን ጉባኤ የተጋበዛችሁ ምሁራን ወንጌል፣ የተከበራችሁ ሊቃውንተ ቤተክርስቲያን፣ በዚህ ታላቅ በዓል የተገኛችሁ አባቶች፣ እናቶች በክርስቶስ ፍጹም ሰላም እንደምን ሰነበታችሁ? እንደምን ዋላችሁ? ቸርነቱ ይመስገን። በዚህ በበዓል
የሁላችን አምላክ አምላክ ቅዱሳን ኢየሱስ ክርስቶስ ክብር ምስጋና ይግባው። እንኳን አደረሳችሁ። በዓለ ሰላም በጸሎት መዝጋት እንጂ ሰዓቱን ስመለከት ስከታተል ነበር። አሁን ለስምንት አስር ጉዳይ ብቻ ነው። እግዚአብሔር በበረከቱ ጎብኝቶ በልጅነት አክብሮ ሰላማችሁን አብዝቶ አቶ ሻምበል ገመቹ የመጨረሻውን 10,000 ብር አምጥተው ያድርገዋል። ለዚህ ዓመት በሰላም ጠብቆ ያድርሳችሁ። መምህራን አስተምረዋችኋል። መላከ ብስራት ገቢያችሁን አስራታችሁን ተቀብለዋል። ፕሮግራም መሪዎች እንደዚሁም ጥሩ መልእክቶችን አስተላልፈዋል። የደቡብ ሰበካ ጉባኤ አስተዳዳሪ ስለ ልማት ስለ እድገት መልካም የሆነውን ሀሳብ አመንጭተዋልና የዚህ የከተማችን ምዕመናን ሁላችሁ ለዚህ በጎ ስራ የድርሻችሁን እንድትወጡ እያሳሰብን እንዲሁም በነገው ዕለት በአድአ ሻቂ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ቅዳሴ ቤቱ በልዩ ክብረ በዓል ስለሚከበር ሁላችሁም በዕለቱ ተገኝታችሁ የበረከቱ ተሳታፊ እንድትሆኑ እናሳስባለን። ሌላው የመጨረሻው መልእክቴ በአንቀቱ ቅድስት ማርያም ቤተክርስቲያን የደብሩ የሰበካ ጉባኤ ግምጃ ቤት የሆነ በልብ ሕመም የሚሰቃይ በጥቁር አንበሳ ሲከታተል የነበረ ወረፋ ስለማይደርስ ቶሎ በግል ካልታከም ሕይወትህ የማይተርፍ ስለሆነ በግል ታከም ብለው ዋጋው ተተርጎለት 1.1 ሚሊዮን እንደሚያስፈልገው ተነግሮት እየተለመነበት ስለሆነ ወር ላይ ስላለ ሁላችን የድርሻችሁን እንድታደርጉና ይህ መንፈሳዊ ልጃችንን ወንድማችንን እንድታደርጉት እናሳስባለን። እግዚአብሔር ከሁላችን ጋር ይሁን። በዓሉን በሰላም እንድታከብሩ ይርዳችሁ። ወገኖቻችሁን እየረዳችሁ ልማት እያለማችሁ እምነታችሁን እየጠበቃችሁ ሃይማኖታችሁን እያጸናችሁ ምግባር ከሃይማኖት ጋር ደራርባችሁ ጠብቃችሁ እንድትቆዩ እግዚአብሔር ይርዳችሁ። የዘመራችሁ ያገለገላችሁ ተላላካችሁ በጎ ስራ የሰራችሁ ሁሉ እግዚአብሔር ፍጻሜያችሁን ያሳምርልን።